በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኘን። ለዛሬ ያመጣሁላችሁ ደግሞ የአብዛኞቻችን የፊታችን ቆዳ ችግር መፍትሄ ይሆናል ብዬ ያሰብኩት እንዲሁም በቀላሉ በቤት ውስጥ የምናገኘው እናም ደግሞ እጅግ በጣም በርካታ የጤና ጥቅሞችን የሚሰጠው የቀይ ስር የፊት ማስክ አዘገጃጀት ነው የማሳያችሁ። ቀይ ስር እንግዲህ በተለያዩ ሚኔራሎች የበለጸገ ፋይበር፣ ፎሊት፣ ቫይታሚን ቢ9፣ ማንጋኒዝ፣ ፖታሲየም፣ ብረት እና ቫይታሚን ሲን በውስጡ የያዘ ሲሆን በጁስ መልክ ሰርተን ስንጠጣው የተለያዩ የውስጣዊ የጤና ጥቅሞችን የሚሰጠንና ለውጫዊ የጤና እንክብካቤ ደግሞ ለፀጉር መርገፍ፣ ለፎሮፎር እንዲሁም ለቆዳችን ጥራትና ውበት በተለያየ መልኩ በማስክ፣ በቶነር፣ በክሬም መልክ ሰርተን መጠቀም እንደምንችል አብዛኛ የጤና ባለሙያዎች ይናገሩታል። እና እኔም ደግሞ የአብዛኞቻችን ችግር ነው ብዬ ያሰብኩትን በፊታችን ቆዳ ላይ የሚወጡ አላስፈላጊ ነገሮችን ለማስወገድ የቆዳ መሸብሸብ፣ ማዲያት፣ ብጉር፣ የብጉር ጠባሳ እንዲሁም የፊታችን ቆዳ ሁለት ከለር የሆነ ለምንቸገረው የተለያዩ ክሬሞችን በውድ ዋጋ ገዝተን ከምናባክን እንደዚህ በቤት ውስጥ በቀላሉ ሰርተን መጠቀም እንደምንችል ጎግል ላይ ሰርች አድርጌ ብዙ ነገሮችን አጥንቼ ለእናንተ ይመጥናል፣ ይሆናል፣ ይጠቅማል ብዬ ያሰብኩትን ይዤላችሁ መጥቻለሁኝ። እንግዲህ አሰራሩን እንደሚከተለው አሳያችኋለሁኝ። ሁሌም እንደምላችሁ ወደ አሰራሩ ከመግባቴ በፊት ለቤቴ አዲስ የሆናችሁ ዝጎራ ቲዩብን ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ በላይክ ጀምሩ፣ ለሌሎች እንዲደርስ ሼር አድርጉ። መልካም ቆይታ። ማንኪያ የተፈጨውን ቀይ ስር ጨምራለሁ። ቀይ ስር እንግዲህ ፊታችን ላይ ለሚወጣ መሸብሸብ፣ ጥቋቁር ነጠብጣብ፣ ማዲያት እንዲሁም ደግሞ ጥቁር ከንፈር ካለን ከንፈራችንን ፒንክ በማድረግ የፊታችንን ውበት ጥራት በመጠበቅ እንዲያምር ያደርግልናል። ሌላኛው የሚያስፈልገን እርጎ ነው። እርጎ ለሁሉም የቆዳ አይነት ጠቃሚ ቢሆንም እርጎ የተቀላቀለበት ማንኛውም የቆዳ እንክብካቤ አሰራር በተለይ ቅባታማ ቆዳ ላይ ለሚወጡ የቆዳ ችግሮች ጠቃሚ ነው። ምክንያቱም የዚንክ ይዘቱ የዘይት ምርትን ስለሚቆጣጠር፣ በተጨማሪ ደግሞ ጸረ ባክቴሪያና ጸረ ፈንገስ ነው። እንዲሁም የተለያዩ የቆዳ ጥቅሞችን ይሰጣል። 2 ማንኪያ ተጠቅሜያለሁ። በመጨረሻ የሚያስፈልገን ማር ነው። ማርም ጸረ ባክቴሪያ ነው። ለቆዳችን ጥራት እርጥበቱን ለመጠበቅ እጅግ በጣም ትልቁ ሚና ይይዛል። 1 ማንኪያ እጠቀማለሁ። ሶስቱንም በአንድ ላይ በደንብ አድርገን እንቀላቅላለን። በሰራውት ቪዲዮ ላይ ጥያቄ ካላችሁ በኮመንት አስቀምጡልኝ እመልሳለሁ። እንዲሁም እንድሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። የምችለውን ይዤላችሁ ለመምጣት ዝግጁ ነኝ። እናም ቤቴን ሰብስክራይብ አድርጉ። እስከ መጨረሻው አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ቸር ሰንብቱኝ። ባይ ባይ።